ሰላም ሰላም ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁልኝ? እኔ ያለው ክብሩ ይስፋ። እናንተም ጋር እንግዲህ ሁሉም ነገር ሰላም እንደሆነ ተስፋ አደርጋለሁ። በያላችሁበት የዓለም ዳርቻ የልዑል እግዚአብሔር ሰላምታ ከእናንተ ጋር ይሁን እያልኩኝ እንግዲህ ዛሬም መጥቻለሁ። እንዳትሰድቡኝ፣ እንደባለፈው ነግሬያችኋለሁ። እኔ አትሳደቡ እና እንዴት ናችሁልኝ የኔ ውዶች? እያበረታታችሁኝ ያላችሁት እግዚአብሔር ያክብርልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በርቺ ለምትሉኝ እግዚአብሔር ይስጥልኝ፣ ክበሩልኝ የኔ ውድ ቤተሰቦች። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ፣ ሞራል ሁኑኝ የኔ ውዶች። በጣም ነው የምወዳችሁ የማከብራችሁ። ዛሬም እንግዲህ ዛሬም በአብርሽዬ ነው የመጣሁት። በነገራችን ላይ በአብርሽዬ በወንድሜ ነው ዛሬም የመጣሁት። እንግዲህ ዛሬም ሁላችሁም እንዳያችሁት ከሀገር ይዘውት ሊወጡ ነው እንግዲህ የተባለው ሲሉ እንግዲህ ተይዘዋል ጋይዝ። እና የምር ግን ደስ ብሎኛል ከሀገር ሳይወጡ ስለተመለሱ ስለተደረሰባቸው ደስ ብሎኛል። ባይዘዌ እኔ በማንም ላይ አልፈርድም፣ ግን እንደኔ ግን እውነቱ የናፈቀው ሰው አለ ብዬ አላስብም። እግዚአብሔር እኔ ያቺ እውነት እንዴት እንደናፈቀችኝ አጠይቁኝ። እውነት እማጋ ናት? ኤፍሬም ጋር፣ ሩታ ጋር ወይስ አብርሽ ጋር? መብርሃን ምስክሬ ናት። እውነቷ እንዴት እንደናፈቀችኝ አጠይቁኝ። ምክንያቱም ኮሜንት ምናምን እያየው ነው። ብዙዎቻችሁ ኮሜንታችሁ ኤፍሬም ላይ ነው የሚያተኩረው። በጣም ብዙዎቻችሁ፣ የተወሰናችሁ ናችሁ ሩታ ላይ ያላችሁት። እና ባይዘዌ አትፍረዱ፣ እውነት አትፍረዱ። እኔ የተረዳሁት ነገር ፍርድ አያስፈልግም። ለምን እንደማያስፈልግ ታውቃላችሁ? ቪዲዮአቸውን ወደኋላ ተመልሳችሁ እዩ። ማለት አብርሽ አሁን ባለፈው ቪዲዮ ላይ ራሱ ኤፍሬም የሰራው ቪዲዮ ላይ ሰላም በላቸው ቤተሰቦቻችንን እንኳን ሲል አብርሽ እንዴት ሰላም እንዳለን እንግዲህ እያያችሁ ነው። እኔም ተመልካች ስለሆንኩ እንዳለን ነው የምለውና አይታችኋል የአብርሽን ሰላምታ። በፊት እንደዚህ ነው አብርሽ በጣም ለተመልካቾቹ ሪስፔክት አለው። ሰላም አባባሉ በሳቅ ነው የሚጀምረው፣ በፈገግታ ደስ በሚል ኢነርጂ ነው የሚጀምረው። ገና ሰላምታውን ራሱ ማለት ነው ለቪዲዮ የመጣበትን ሀሳብ እንኳን ሳይናገር ሰላምታው በራሱ ኢነርጂው በጣም ደስ ነበር የሚለው እና የባለፈው ቪዲዮ ላይ ደግሞ ያያችሁት ሌላ አብርሽ ነው እንደምታውቁት ማለት ነው። ሰላምታው ራሱ ምንም ነገሩ ማለት ነው። እና እውነት አብርሽ ቆሞ ነው እያየ ነው ያለ ነው እንጂ አብርሽ ይችን ዓለም ረስቷታል ጭራሽ። ምክንያቱም ምን እየተደረገ እንደሆነ አያውቅም። ይሄ አይን ያለው ልብ ያለው እንግዲህ እያየ ነው። እኛ ተመልካች ነን የምናውቀው አብርሽን እንደዚህ አይደለም። ስለዚህ ዛሬ የምናየው አብርሽ ሌላ ነው፣ ትላንት የምናውቀው አብርሽ ሌላ ነው። እና ብቻ በጸሎት አስቡት አብርሽን፣ እውነት በጸሎት አስቡት። እኔ እመብርሃን በቃ እኔ እንጃ፣ እኔ ወላዲት አምላክ እሷ ደርሳለት ብቻ እላው ላይ ያለውን ነገር እንደው ግፍፍ አድርጋ ታንሳለት። የእውነት እኔ ሁሌም በጸሎቴ ውስጥ እያሰብኩት ነው። እና ኤፍሬም ላይም አትፍረዱ ያልኳችሁ በምክንያት ነው። ኤፍሬምንም ወደኋላ ተመልሳችሁ ቪዲዮዎቹን እዩ። ኤፍሬምም እንደዚህ አልነበረም። እውነት
አንፍረድ። በጣም የእውነት አንዳንዴ ኮሜንታችሁ ምናምን በጣም ከባድ ነው ማለት እውነቱ ማጋ እንደሆነ እስካላወቅን ድረስ በማንኛቸውም ሰዎች ላይ ባንፈርድ ደስ ይለኛል። እኔ በሩታም አልፈርድም። ወይ ሶስቱም የማያውቁት የሆነ ነገር ይኖራል። እውነት እኔ እውነቴን ነው እያልኳችሁ ያሉት። ምክንያቱም እያወቀች ሩታ ራሱ በዚህ ልክ ትጨክናለች ብዬ አላስብም። ምክንያቱም የልጇ አባት ነው፣ ምንም ቢያደርጋት ምንም ቢያጠፋባት እያወቀች እንደደነዘዘ እያወቀች እሷ ራሷ እንዴት አደርጋለች ብዬ አላስብም። ግን ወይ ሶስቱም የማያውቁት የሆነ ነገር ይኖራል፣ ወይ ደግሞ አብርሽ ጋር ኤፍሬም ጋር እውነት አለ፣ ወይ ሩታ ጋር እውነት አለ። ከሁለት አንዳቸው ጋር የሆነ የተደበቀ እውነት አለ። ግን እንደዚህ አይደሉም። ምክንያቱም ኤፍሬም ራሱ በቃ አንዳንዴ እስቲ አስተውላችሁ እዩት። ለነ ቡዜ የሚመልስላቸው መልስ አክቱ ምናምን አነጋገሩ እንደዚህ እኮ አይደለም። ኤፍሬም ራሱ እንዴ ማለት የሆነ ኤፍሬም ራሱ ወይ የሆነ ነገር ውስጥ ገብቷል። የሆነ ወይ የተያዘበት ነገር አለ። በዛ ያስፈራራው ያለ ሰው ይኖር ይችላል። ምክንያቱም ወንድሙ ነው፣ ይሄ ስጋው ነው እንዴ። ትላንት አብሮት ያደገው አብሮት የተወለደው ከአንድ ማህፀን የወጡ ልጆች ወንድሙ እንደዚህ በቁሙ ፈዞ እሱ ጤነኛ ነው እያለ ነው እንግዲህ እየተከራከረለት ያለው። አብርሽ ጤነኛ ነው አትንኩት ነው እያለ ያለው አይደለ ኤፍሬም። ስለዚህ እኛ ይሄንን አብርሽ ስለማናውቀው አብርሽ ጤነኛ አይደለም። ማንኛችንም እያየን ያለ ነው እየተመለከትን ያለ ነው። አብርሽ ጤነኛ አይደለም በአሁኑ ሰዓት። የሰው ልጅ እኮ በቃ እንዴ ኧረ አይደለም። እና ኤፍሬም ላይም አትፍረዱ እምላችሁ የሆነ ነገር ይኖራል። እሱም ፈልጎት ላይሆን ይችላል እንጂ በወንድሙ ማን ይጨክናል? እኛ የትም የማናቃቸው ነን አይደለ እንዴ? በጸሎትም እያሰብናቸው ያለ ነው። እንደገና ደግሞ ይሄን አርጉ እያልን ራሱ መልካም ልብ ያለን ሰዎች በመልካም ነገር ኮሜንት ምንጽፈው እኮ አናቃቸውም። ግን በቃ አብረናቸው ኖርን። በቃ እያየናቸው ምን እያልናቸው በብዙ ነገሮች ነው የምናውቃቸው አይደል? በፕራንካቸው፣ በቪዲዮአቸው፣ በእያንዳንዷ ነገር ስለምናውቃቸው በቃ አብረን ኖረናል፣ እናውቃቸዋለን። ወንድሞቻችን ናቸው። ስለዚህ ኤፍሬምም ፈልጎት አይመስለኝም። እኔ በቃ አሁን ላይ ሙሉ ልቤን ያሳመንኩት ይሄንን ነው። ሁለት ነገሮች አሉ እኔ ጋር። ወይ ሶስቱም ምንም የሚያውቁት ነገር የለም ልክ ነን ብለው ነው እየተራመዱ ያሉት፣ ወይ ደግሞ ከሁለት አንዳቸው ጋር የሆነ ሚስጥር አለ። ወይ ሩታ ጋር ወይ ኤፍሬም ጋር ነው ብዬ ነው ማስበው እኔ። አብርሽ ጋር ምንም የለም፣ እመኑኝ ምንም የለም አብርሽ ጋር። አብርሽ ምክንያቱም የለም አብርሽ ምስኪን በቃ መቆሙ መራመዱ ነው እንጂ እንዴ ስራ ካልሄደ መኪና ካልነዳ ቤተሰቡን ካልጠየቀ ሰው ሰላም ማለቱን ያ የሰላምታው ማንነቱ ሁሉ የለም። ሰው ጋር ቆሞ ራሱ ሩታ አትሄድ ብላኛለች፣ ኤፍሬም እንደዚህ አርግ ብለውኛል እኮ ነው እያለ እንኳን የሚያወራው እንጂ ከራሱ ስሜት አውጥቶ አይደለም። ስለዚህ እነን አብርሽ አናውቀውም። እኛ ጸሎታችን አብርሽ እንዲመለስልን ነው። እውነት መድኃኔዓለም እኔ አላውቅም። እውነት በጣም ነው ናፈቀችኝ። እውነት በጣም ነው ናፈቀችኝ። በቃ አብርሽ በቃ ትክክለኛውን አብርሽ እኔ እስከማየው በጣም ነው ናፈቀኝ። ያ እውነት ማጋ ነው? ማን ነው የሚያፍርበት? የእውነት በጣም ነው ናፈቀኝ። በስላሴ ስም ማለት እኔ በህይወቴ የሰው ልጅ እንደዚህ በቆሙ ደንዝዞ አይቻላቅ። እኔ አይቻላቅ እና በጣም ነው የሚያሳዝኑት። ማለት ከምንም በላይ ደግሞ እዛ ጋር ጋሽዬ ቪዲዮ እንደሚያይ እንግዲህ ከዚህ በፊት ተናግሯል። ሩታና አብርሽ የዛኔ በተጣሉ ጊዜ ጋሽዬ በሚመጣ ሰዓት እኔ ቪዲዮ ላይ እኮ እያየዋችሁ ነው ምናምን ብሏል ጋሽዬ። እና ይሄንንም ቪዲዮ ጋሽዬ እያየው ነው የሚሆነው። መቼም ከበፊቱ እያየ ከሆነ ይሄንንም ያያል። ጋሽዬ ሲያየው እናት ስታይ አስባችሁታል ስሜቱን? ልጃቸውን እንደዛ ሲያዩት
ኧረ በስመ አብ በጣም ነው የሚያመው። መብርሃንም በጣም ያማል። እኛ እንደዚህ በጣም እነሱን የምንወዳቸው ሰዎች እንደዚህ ልባችን ከታመመ እናትና አባት ደግሞ ምን ያህል እንደሚታመሙ በቃ ዝም ብላችሁ አስቡት። ማሰብ ብቻ የእውነት ማሰብ ብቻ። ምክንያቱም እንደዚህ አናቃቸውም። ለብዙ ሰው እንጀራ የከፈቱ ናቸው። እውነት ኤፍሬምም ቢሆን መልካም ሰው ነው። ሩታን ብትሆን እንግዲህ በምናቃት ሰዓት መልካም ሴት ናት። አሁን ላይ ያው እሱ ባጠፋባት ጥፋት ምናምን እሷም አጥፍታለች፣ እሱም አጥፍቷል። ግን ደግሞ ህልክ የበፊቱ ህልክ ተነሳስቶባት ምናምን አሁን ላይ በፊት የምናቃትን ሩታን አይደለችም እንጂ ሩታም ክፉ የምትባል ሴት አይደለችም። አብርሽ ደግሞ ከነ የዋህ ነው። በቃ ከነ በቃ 4 ነጥብ ከግራም ከቀኝም ምንም አይነት ተንኮል የሌለበት ንጹህ ነጭ ወረቀት ነው አብርሽ። የእውነቴን ነው የምላችሁ። ምክንያቱም እያየን ነው እንግዲህ ሚዲያ ላይ ስንቱ ሲሰድበው ስንቱ ሲመታው። አንድ ቀን እውነት እኔ እንደ አብርሽ እኮ ወንድ ልጅ አይቻልም። እግዚአብሔርን እንዴ ሩታ እንኳን ከማርገዟ በፊትም በፍቅረኛሞች ውስጥ እንኳን ሆነው በጥፊ ስትመታው ስትሰድበው፣ እስኪ አንድ ቀን ሩታን የመታበት ቪዲዮ አለ? አንድ ቀን እሷስ መታኸኛል ብላው ታውቃለች? አታውቅም። አሁን እያየን ነው ወንዶቹ እንዴት አድርገው ሴቶቹ እንደሚያጠናግሯቸው። ምክንያቱም በቃ እሱ የዋህ ነው፣ በጣም የዋህ ነው። እንደዛ ሲደረግ እንኳን አንገቱን ደፍቶ ነው የሚሄደው። ዳኒ እንኳን ዛሬ እግዚአብሔር ይመስገን ልብ ገዝቶ እየተሯሯጠለት ነው ያለው ለሱ ማለት ነው። እና በፊት እንኳን ዳኒ እንኳን ብዙ ነገር ሲያደርገው አብርሽ ግን አንድ ቀን ምንም ነገር አድርጎት አያውቅም። የዋህነቱ ወንድ ለወንድ እንኳን ሆነው ግን አብርሽ ምንም አያደርግም። ሁላችሁ የምታዩት ነገር ነው። እና ሁላችሁም የእውነት በየእምነታችሁ ክርስቲያንም ፕሮቴስታንትም ሙስሊሞችም በየእምነታችሁ በቃ በዚች ዓለም ላይ ያለ እምነት በሙሉ የእውነት አብርሽም በጸሎታችሁ አስቡት፣ በዱዓችሁ አስቡት። በቃ እግዚአብሔር እንዲደርስለት የእውነት እኔ እግዚአብሔር ይድረስለት። በቃ እኔ ምንም አይደለም። የእውነት በቃ በዚህ ሁሉ ቀናቶች ውስጥ አብርሽ የት እንዳለ አለማወቁ፣ ምን እየተፈጠረ እንደሆነ አለማወቁ ያሳዝናል። የሰው ልጅ አይደለ? ያሳዝናል። እውነት በራሱ የሚገባ ሰው፣ በራሱ የሚወጣ ሰው፣ በራሱ ራሱን ችሎ ሁሉን ነገር የሚያደርግ ሰው ዛሬ ግን በሰው ግፊት ሲሄድ በጣም ያሳዝናልና ለእነሱም ልቦና እንዲሰጣቸው አብርሽንም ከታሰረበት እስር ቤት እግዚአብሔር እንዲያወጣልን ሁላችንም በጸሎታችን እናስበው። የእውነት በጸሎታችን እናስበው እና ዛሬም ከመንገድ ስለተመለሱ በጣም ደስ ብሎኛል። እግዚአብሔር ይመስገን። ምክንያቱም መልካም ነገር ይኖራል ብዬ አስባለሁ። እንግዲህ በቀጣይ ቪዲዮአቸው እግዚአብሔር እንግዲህ አብርሽን ምሮልን የበፊቱን አብርሽን መልሶልን ያሳየን ቀጣይ ቪዲዮ እንላለን። እንግዲህ ውዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ አድርጉ ቤተሰቦቼ። በጣም ነው የምወዳችሁ የማከብራችሁ። ለነበረን ጊዜ በጣም አመሰግናለሁ። ቪዲዮን አይታችሁ ላይክ ሳታረጉ እንዳታልፉ። ላይክ አድርጉ ቤተሰቦቼ። በጣም ወዳችኋለሁ። በቀጣይ ቪዲዮ ተመልሼ እስከምመጣ ድረስ ሀገራችን ኢትዮጵያን ሰላም ያደርግልን። መልካም ጊዜ